መጽሐፍ ቅዱስ ሲናገር ምን ይላል? ለተቀበሉ ሁሉ ግን በስሙም ለሚያምኑ ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ምንን ሰጣቸው ይላል? የእግዚአብሔር ልጅ መሆን ስልጣን። እስኪ አሜን በሉ። ከምንም በላይ የሆነ ስልጣን። ኢቭን ሐዋርያ ከመሆን አገልጋይ ከመሆን ፓስተር ከመሆን ሁሉ በላይ ስልጣን ነው የሚለው ልጅነት። ልጅነት ስልጣን ነው የሚለው ከምንም በላይ ወራሾቹ የሆነው እኮ ከክርስቶስ ጋር አብረን የእግዚአብሔር ወራሾች የሆነው አገልጋዮች ስለሆነ ፓስተር ስለሆነ የእግዚአብሔር ሰው ስለሆንኩኝ አይደለም፣ ልጁ ስለሆንኩ ነው። ልጅ በአባት ላይ ያለው ስልጣን አገልጋይ፣ ባሪያ፣ ሎሌ፣ ሰራተኛ፣ ታማኝ የሆነ ሰራተኛ እንኳን። ለዚህ ነው የዕብራውያን መጽሐፍ ኢየሱስን እንደ ልጅ ሙሴን እንደ ባሪያ እያነጻጸረ ክርስቶስ ይበልጣል የሚለው። ለምን? ልጅ ነውና። ልጅነት ስልጣን። ወራሽ የሆነው እግዚአብሔርንና ያለውን ሁሉ መንግስቱን ሁሉ አት ዘ ኤንድ ኦፍ ዘ ዴይ ወራሽ የሆነው በታማኝና በትጉ አገልጋይነታችን በኩል ሳይሆን በእግዚአብሔር ሰውነታችን በኩል ሳይሆን ልጆቹ በመሆናችን። ስለዚህ ይሄ ልጅነት የተቀዳጀ ነው፣ የሰራልን ልጅነትን ሪያላይዝ ያደረግነው፣ አክቹዋላይዝ ያደረግነው፣ ማቴሪያላይዝ ያደረግነው ልጅነትን እንዴት ነው ብትሉ በመቀበላችን ተሰጠን። የልጅነት ስልጣን ሰጠን እግዚአብሔር። በቃ እኔ ይሄን በክርስቶስ ኢየሱስ በኩል ለወደቀው ዓለም ለሰው ዘር ያዘጋጀውትን የደህንነትን የምስራቹን ወንጌል ተሰብከ ሰምተ ተገንዝበ ከተቀበልከው ልጄ እንድትሆን የልጅነት ስልጣን ሰጥቻለሁ አለ። ሪዋርዱ ልጅነት ነው አለ። ሽልማቱ ልጅ መሆን ነው አለ እግዚአብሔር። ወንጌልን ሰምተ ከተቀበል ሽልማቱ ልጅ መሆን ነው። ብዙዎች ወይ አልገባቸውም ወይ አልተመቻቸውም። እኛ ግን አሜን አሜን ብለን ቅብል አረግንና ልጆች ሆንን። በመቀበል ነው ልጆች የሆን ነው። የልጅነት ስልጣን የተቀዳጀን ነው፣ ልጅ የሆን ነው። ይሄን ልጅነትን ሪያላይዝ ያደረግነው ማቴሪያል